ለምን መሰለ እኔ ሆነ አራት ልጅ አለኝ የሆነች ላም እኮ አራት ጥጃ አላት እውነት የለውም ከልቤ ነው የምልህ አሁን እኛ ማህበረስ ምን አደረግነው በቤተ ክርስቲያን ልጅ ወለድክ በቃ እግዚአብሔር ባርኳል ሱቅ አተረፈ እግዚአብሔር ባርኳል እግዚአብሔር የተሰቀለው ያንተ ሱቅ እንዲያተርፍ አይደለም እሱን ጠንክረህ ስራ አንተ ቦሌ ቆሎ ሸጣለሁ ብለህ ብትከስር እግዚአብሔር ተጠያቂ አይደለም የት ቆሎ የት ያዋጣኛል በመረጥ አለብህ እንደ ሰፈሩ ነግድ እኔ አንዳንድ ጊዜ ሃይማኖቶች እስኪ ተመልከታው ስራ ይባረካል ትዳር ይባረካል ልጅ ወልደሃል በቃ እንዴ ክርስቶስ የተሰቀለው ከሞት በኋላ ያለ ግዙፍ ህይወት አለ ከመቃብር በኋላ ያለ ተንሳይ አለ አዲስ ዓለም አዲስ መንግስት አለ ጸሎታችን ምንድነው የሚለው ስምህ ይቀደስ ብለህ ምንድነው የሚለው መንግስትህ ትምጣ እኮ ያ መንግስት ነው የሚያጎ ያ መንግስት ደግሞ ልጅ ስለወለድክ ሱቅ ስለከፈት መኪና ስለነዳህ አንተ ቪኤት ነዳ ባጃጅ አስመጭና ላኪውን ተላላኪ ጉዳዩ አይደለም ይዘሽ ተላላኪ ብትሆን አስመጭና ላኪ ኤለመስክና እኛ ሰፈር ያለው የኔ ቢጤ እግዚአብሔር ሲመጣ ምናልባት የኔ ቢጤው ሊቀድም ይችላል ምንም መለኪያ የለውም እሱ መመዘኛ የለም አካውንት አይታይም የለም ምን ወጣው እግዚአብሔር አካውንት ያለ ደምን ማንነትን ነው የሚያዩና እኔ ነገ እንዳስጨንቀን ያደረጉ ቁጥር 1 የሃይማኖት ተቋማት ናቸው እዚህ ላይ ቁጭ ብሎ መመካከር እኔ እውነቱን ለመናገር በየእምነት ተቋማት ያለን ሰዎች ምናልባት እንደው ፊት ለፊት መቆም እድል የገጠመን አስቀድመን ስፒከር አዋቂ ስለሆነ ሳይሆን አስቀድመን ስፒከሩ እጃችን ስለገባ እውነቱን ለምን እኔ መድረክ ላይ ቆሜ ስናገር እዛ ከተሰለፉ ቁጭ ለከሚሰሙኝ ብዙ ሽመመናን መካከል አረ እንደ ቁጭ በልባከኛ እንሻለ የሚሉኝ እኮ ይኖራሉ እኮ አልነገሩኝም እነሱ ይሉን ታይዟቸው አበሻ ቤቱ ነው የሚያማው እንጂ እኮ ምን አለ አርፎ ቢቀመጥ የሚለው ሰው እኮ አለ አንተ የተሻለ እኔ ቁጭ ብለን ተመካክረን ህዝባችንን እንዴት እንጠግነው አንተ እኮ የትም ቦታ ሱቅ ላይ ችግር ቢኖር ትዳር ላይ ችግር ቢኖር ኢኮኖሚ ላይ ችግር ቢኖር ፖለቲካው ላይ ችግር ቢኖር እኮ የት ነው የምታለቅሰው እግዚአብሔር ቤት ላይ ነው የምታለቅሰው ማልቀሻችን የእግዚአብሔር ቤት ነው ሆቴሎች መሳቂያ እንጂ ማልቀሻ የላቸውም እግዚአብሔር ምን ማልቀሻ ያለው እግዚአብሔር ነው ቤተክርስቲያን እንደምታለቅስ እኮ ምን ሆኖ ነው አትባልም አሁን ሸራተን በር ሄደ ብታለቅስ አንተ ዘበኛው ያስቀምጥ ማልቀሻ አይደለም እና ማልቀሻ አሁን የእምነት ተቋማት ማልቀሻ እንባ ማበሻ ብሶት መተንፈሻ ቁስል መፈወሻ ጥያቄ መመለሻ መሆን አልቻሉ ሁለተኛ ትምህርት ቤቶቻችን ከኬጂ ጀምሮ እስከ ትልቁ መካና አይምሮ እስከ ዩኒቨርሲቲው ድረስ ምንድነው እየተሰራ ያለው ልጆቻችንን ነገ እንዲናፈቃቸው አድርገናቸዋል ዛሬ እንዳያሳቅቃቸው አድርገነው እየገነባናቸው ያለ ነው ምንድነው እያስተማርናቸው እኔ በእውነት እንደ በዚህ ጉዳይ በዝርዝር ወደፊት በጽሁፍ እንገልጠዋለን በትምህርት ቤቶቻችን ላይ ስራ እየተሰራ አይደል ሰው እያመረጥነ እንዴ ሰይፉ በአሁኑ ሰዓት እኮ ሀገሪቱ ወደ 50 ዩኒቨርሲቲዎች አሏት የትኛው ጥያቄ ነው የተመለሰልንሽ አሁንም ሞፈር ቀንበር ጋር እየታገለ ነው አንተ ፒኤችዲ ይዘህ ስትመጣ አባት ሞፈር ቀንበር ጋር እየታገለ ነው አንተም እዛው ለሞፈር ቀንበሩ ለማራቅ እንጂ የምትታገለው በሞፈር ቀንበር በዚህ ለተካለታተለም ለዋጭ አይደለም ትምርታችን ቀያይ አይደለም ትምርታችን ነገን የሚያሳይ ትናንትናን የሚያስገመግም የሚያስለካ ዛሬ የት ነው ያለው የሚያስጠይቅ ትምርት እያስተማርን አይደለም ይሄ በጣም ብዙ ባለሙያዎቹ እንግዲህ ካሪኩለሙ ችግር አለበት ነው እኔ አይደለም የተናገርኩት በዘርፉ ጥናት ያደረጉ ሰው ጽፈዋል አንበበናል በሶስተኛ ደረጃ ሚዲያዎቻችን ቅድም ያልነው ሚዲያው ላይ የሚነገረን ነገር ምንድነው የምንሰማው ይሄን በትክክል ታውቋለ ሶስት አራተኛ ደረጃ ደግሞ ከሃይማኖት ከትምህርት ቤት ከሚዲያ ቀጥሎ የኪነ ጥበብ ስራዎቻችን የኪነ ጥበብ ስራዎቻችን የሚያሳዩን ምንድነው ሀገር በቀል ናቸው ወይ የህዝባችንን ችግር የሚያሳዩ ናቸው ወይ የሚጠን እንዴ ኪነ ጥበብ እኮ አንተ በነገራችን ላይ ሳይንቲፊክ አሁን እዚህ ልቦለዶች እኮ ጠቋሚ ናቸው እኮ እንዴ ትክክለኛው እኮ ኪነ ጥበብ እኮ ትንቢት እኮ ይተነበያል እኮ እንዴ ዛሬ በአውሮፓ በአሜሪካ ስለ ጨረቃ ስለ ከዋክብት ስለምን የተነገሩ በልቦለድ የተነገሩ ነገሮች እኮ ተግባራዊ ሆነው ተገኙ አቅጣጫ ጠቋሚዎች እኮ አሉ አይደል አሁን ኪነ ጥበብ እንደዛ ይጠቁማሉ አምስተኛ እንግዲህ ፖለቲከኞቻችን ደግሞ አራቱን ቅርጽ አስይዘው መመሪያ ሰጥተው የሚያስተካክሉ ደግሞ ፖለቲከኞቻችን ናቸው ያስባል ነገ እንድናፍቀን የሚያለው እንደዚህ ነው እንደው ቅድም ሲሉ ነበር ሶም ኤለን መስክ ምናምን ሲሉ ጊዜ አሁን በቅርቡ መጥቶ ቅድም እንደውም እኔ በመግቢያዬም ላይ ተጠቅሜዋለሁ አይሾ ስፒድ የሚባል ወጣት ልጅ አሁን ዓለምን በጣም ያነጋገረ ልጅ እሱ ኢትዮጵያን ጎብኝቷል ደስ ይላል ሀገራችንን ማስተዋወቁ ግን በዚህ ብዙ ሰዎች ይደሰቱና ጎን ለጎን በቃ ቤተ እምነት ለምን ሄደ እሱ ብቻ ሳይሆን ቢዮንስ የመጣች ጊዜ ሌሎችም ዝነኞች እንዲ ሲመጡ
ቤተ እምነት ማየት መጎብኘታቸውን በመቃወም የተለያዩ ሐሳቦችን የሚሰነዝሩ ሰዎች አሉና በዚህ ጉዳይ ላይ የእርሱ ሐሳብ ምንድነው ነው ለማለት የፈለኩት። በመጀመሪያ ደረጃ አሁን ያለንበት ዓለም የኮስሞቲክስ የውበት የዚህ በጣም ጭንቀት እነዚህ መዝናኛ ነገሮች በዓለም አቀፍ ደረጃም ታውቃለህ። ለምሳሌ የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ላይ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ታውቃለህ። አሁን ይሄ የኛ ችግር ብቻ አይደለም። በዓለም አቀፍ ደረጃ ሰው ጠለቅ ያሉ ጭንቅላት የሚጠዩ ጉዳዮች ማተኮር አቁሟል። ልክ ፋስት ፉድ ነው አሁን አስተሳሰብ። አሁን ፋስት ፉድ ፈረንጆቹ ታውቃለህ ስራ በጣም እየበዛባቸው ስለሆነ ቀባ አድርጎ የለም። እንደው ባለፈው እያልኩ ነበር እኔ አንድ ዶሮ እናቶቻችን እኮ 8 ሰዓት ይሰራሉ። አሁን የመጣው ትውልድ 8 ሰዓት ታግሶ ዶሮ ያቆላል። እኔ ስቃይም ነው እውነቱ ምግቡ ይጣፍጠኛል እንጂ የሚፈጀውን ሰዓት ሳስብ በጣም 8 ሰዓት የተደከመበት ዶሮ 10 ደቂቃ ነው የሚበላው ታውቃለህ ለመብላት ብዙ። አሁን ታዲያ ዓለም ምን ሆነ? ፋስት ፉድ ፈጣን ነገር ቀባ አድርገው ወደ ስራ። አሁን የፋስት ፉድ ምግቦች አስተሳሰባችን በራሱ ፋስት ፉድ አይነት ምግብ አመጋገብ ጀምረናል። ጠንከር ያለ ነገር መስማት። እስኪ አሁን ለምሳሌ ደራሲዎቻችን ተመልከት። ጠበቅ ያለ ጠንከር ያለ ሐሳብ የሚያነሱ ደራሲዎች እኮ ሰሚ እየኖራቸው አይደለም። አሁን እነዚህ ኖቬል ረጅም ልቦለዶች አቁመዋል ታውቃለህ ከሞላ ጎደል። ጠጠር ያለ ሐሳብ የሚያቀርቡ ደራሲዎቻችን አይተህ እንደሆነ ወደ ኮሜዲ እያኮበኮቡ። ምክንያቱም ገበያው ምን ያርጉት? ገበያው ወርቅ እየሸጡ ገዢ ካጡ ጠጠር መሸጥ ነው። ምን ይደረግ? እውነቴን እኮ ነው የምልህ። እንደ ገበያውን ተከተለ ነው የምትነግደው። አሁን እኔ በጣም ማደንቃቸው ጠጣር ከያንያን የኪነ ጥበብ ሰዎች አሁን ወደ ኮሜዲው እያኮበኮቡ ነው። ለምንድን ነው? ለመኖር ገበያው የጠየቀው ያንን ነገር ሆነ። ስለዚህ አሁን ያልከውም ልጅ እኔ አይሾ ስፒድ ነው የተባለው። አይሾ ስፒድ አዎ፣ ፍጥነት አሳያለሁ ማለት ነው። ወደ አማርኛ ስተርጉም በቃ እንግዲህ ልጁ ምን እንደሆነ እኔ አይን ነው የሚጠይቀው። ከጆሮ ጋር ግንኙነት ስለሌለው ልጁ እኔ አይናሞች ናቸው የሚያውቁት ነው ለመናገር። እኔ ጆሮ የሚገባ ነገር የለውም። እሱም አላለም እንደ ውሻ ይጮሃል እንደምን ይጮሃል። እኔ ለምን ማህበረሰቡ እንደዛ ሆነ አለ። የእምነት ተቋማት ግን ማበጠር አለባቸው፣ መለየት አለባቸው። እኔ ባለፈው ቢዮንስ የመታ ጃንጥላ ተይዞ ምን ተብሎ ሲባል አይናሞቹ ሲወሩ ሰማው። እንደውም ከነተረቱ በ10 ነበር የመጣችው ታውቅ እንደሆነ እና ሰው ምን አለ በሰባት ስላሴ በ10 ቢዮንስ ያለ የኛ ሰው መቼ ኑሮ ነው እንጂ ቢያለው ወሬ እኮ ቀንቶታል እኮ ይችላል። እኔ በፊት ቡና እያፈላ ነበር ሲተርብ የሚውለው ኑሮ ማስተንፈሻ። አሁን በየቲክቶኩ ይተነፍሳል ይገርማል። እና በ10 በሰባት ስላሴ በ10 ያን ጊዜ ምን ተናገራል። እኔ እንዲህ አይነት ሰዎች ሲመጡ የእምነት ተቋምን መጎብኘት አለባቸው። አዎ እዚህ ሀገር ሌላ የሚታይ ነገር የለንም ታውቃለህ። አሁን እንግዲህ መዝናኛዎቹ መናፈሻዎቹ ከተማ ውስጥ እንደተሰሩ እናያለን። እንግዲህ ያችን አሳይተን ፊት ለፊት ያለችን አሳይተን እንሸኛቸዋለን። ቤተክርስቲያንም ውስጥ ያው እንዳለ ብዙ ቅርስ አለ፣ ታሪክ አለ። የሰው ላሊበላ ሊሄድ ይችላል፣ አክሱማችን ሊሄድ ይችላል፣ ላሊበላችን ሊሄድ ይችላል፣ እዝም ሊሄድ ይችላል። እንደ ሰው መጎብኘቱ ተገቢ ነው። እንግዲህ እንደ አቅሙ የውጭ ሀገር ዜጋ ነው። ነገር ግን በዛ ልክ ሃይማኖትን አዋርዶ ዝቅ አድርጎ ሸብረብ ማለቱ ብዙ አትራፊ አይመስለኝም። ያደረጉ ሰዎች እንግዲህ ያገኙትን ትርፍ መጥተው ቢነግሩን። ትርፍ ከተገኘበት እንግዲህ ዓለም ገንዘብ ከተገኘ እግዚአብሔርም 30 ብር ተሽጧል ገበያው ሲዳራ እና እንደዚህ ነው። ብዙ በዛ ጉዳይ ሐሳብ የለኝም። ምላሽ እንዴት አገኛችሁት? የውበቷ ማማር የፈገግታዋ ሚስጥር ብላሰም የጥርስ ህክምና ነው። የምንሰጣቸው አገልግሎቶች ሬጉላር ኤንድ ዲፕ ክሊኒንግ ጥርስን ማጽዳት፣ ኢንቪዛላይን የጥርስ ማስተካከል፣ ፊሊንግ ጥርስን መሙላት፣ ኢምፕላንት ጥርስን መትከል፣ ኤክስትራክሽን ኤንድ ዴንቸርስ እና ሌሎችን በመሳሰሉ አስተማማኝ ስራዎቻችን ትደሰታላችሁ። የተለያዩ ኢንሹራንሶችን እንቀበላለን። ጤነኛና ያማረ ጥርስ እንዲኖሮት እናደርጋለን። ለአዲስ ታካሚዎች ጥርስን ነጭ ማድረግ ዋይትኒንግ በነፃ እናደርጋለን።
የተለያዩ ኢንሹራንሶችን እንቀበላለን። ብቅ ብለው ይጎብኙን። ልምድና ችሎታ ያላቸው የጥርስ ሕክምና ባለሙያዎች ከዘመናዊና ንጽህናቸውን ከጠበቁ የጥርስ ስራ መሳሪያዎች ጋር ይጠብቋቸዋል። ብላሰም የጥርስ ሕክምና ሁሉንም አይነት ሰርቪስ ማግኘት ትችላላችሁ። ብላሰም ስማይል በውድ ብሪጅ ኤንድ ሎርተን ለምትገኙ ለሁሉም ሀበሻ ኮሚኒቲ ብላሰም ስማይል። በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ። ፋይናንስ ወርልድ ይሰኛል። በምድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው። ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግድዎን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለምዎን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። ሌላው እንደው መጋቢ አዲስ ካገኙት አይቀር ሁሉም አሁን ባለ ሚዲያ ሆኗል። ሐሳብ ሰጪ ነገሮችን ሳናጣራ የምንናገር ይሆነን ነው። ለዚህ እንደ ምክንያት የማቀርበው እንግዲህ ባሳለፍነው ሳምንት በጣም እንወደውን ነፃነት ወርቅነህን አጣን። ነፃነት ወርቅነህ በነገራችን ላይ ህይወቱ ያለፈችው ቤት ውስጥ ነው። ሐኪም ቤት ሳይደርስ ነው የሚኖረው። ከባለቤቱ እናት ጋር ነው ባለፈው የሄድንበት ቤት ማለት ነው። አዎ። እና ጧት ላይ እንግዲህ ጁስ ከቁርስ ጋር ጁስ መጠጣት ፈልጋለሁ አለ። ጁስ ተሰጠው። ከዛ አስመለሰ። ሲያስመልስ እሳቸውም ተደናቅጠው ጓደኞቹን አስናቀ ጋር ጠሩ። አስናቀም እየመጣ ጠብታ አምቡላንስን ጠራ። ከዛ የጠብታ አምቡላንስ ሰዎች እንደዛ እንደው ያው ፈጣን ናቸው ሲባል እናውቃለን። በጣም ግን ያኔ በጣም በፍጥነት ነው የመጡት። እግዚአብሔር ይስጣቸው። እና ከዛ በመጡበት አጋጣሚ እዛው ኦክሲጅን ሊሰጡት ሞከሩ። ከዛ እንግዲህ ይዘውት ወደ ያኔት ሆስፒታል ነው መጀመሪያ ሄደው። እዛው አያት አካባቢ ያለ ሆስፒታል ነው። እና እዛ ኮሪደር ላይ ዶክተሩ አይታው ህይወቱ አልፏል ብላለች። ከዛ ተመለሱ ወደ ቤት ተመለሱና እንግዲህ እኔ የደረስኩት ያኔ ነው። አስናቀ ደውሎልኝ ቤት ደረስኩኝ። የአምቡላንሱን ሾፌር ጠየቁት። ከዛ የሆነውን ነገር አሁን እንዲህ ነው እንግዲህ ለበርካታ ጊዜያት ሲያመው ስለነበረ ይህ ነገር ከዛ አንፃር የተከሰተ ይመስለኛል አለ። ስደርስ ግን ምን ነበር አልኩት። እኛም ስንደርስ ያው ቤተሰብ እንግዲህ እንዲያረጋግጥ ስለፈለግን ነው እንጂ ቦታው ላይ ስንደርስ ገና ህይወቱ አልፏል አለ። ስለዚህ በአምቡላንስ ወደ አይሲኤምሲ ሆስፒታል ነው እንዲሄድ የተደረገው። አይሲኤምሲ ሆስፒታል ስንሄድ ያው ባለቤቱና ልጆቹ ውጭ ሀገር ስላሉ የሞት አካል ማቆያ ፍሪጅ ያስፈልጋል እና እሱን ነግረናቸው ለዛ ነው ሄደው። በአጋጣሚ እዛ እሱን ጉዳይ እየተጨራረሰ ያለ በጓደኞቹ ነው እንግዲህ ወሬው ሲወጣ ሰዎች ወደ አይሲኤምሲ ሆስፒታል መምጣት ጀመሩ እና ያኔ ወሬው መውጣት ጀመረ። እንግዲህ አሁን ቅድም እንዳልኩት ሁሉም ባለ ሶሻል ሚዲያ ነው። አሁን የሆስፒታሉ ዳይሬክተር ደወሉልኝ እና ሰዎች ነፃነትን እናንተ ናችሁ የገደላችሁት እያሉ ዌብሳይት ውስጥ ወይም ደግሞ ፌስቡክ ገጻችን ውስጥ እየገቡ በጣም እየሰደቡን ነው። እና አንደኛ ይሄ አይደለም መታወቅ ያለበት ነገር፣ ሰው መወቀስ ያለበት ባጠፋው ልክ ነው ብዬ አስባለሁ። ሳያጠፋ ግን መወቀሳ ማለት ስም ማጥፋትም ነው የሚሆነው። እና የቻሉትን አግዘዋል። እንግዲህ እግዚአብሔር አልፈቀደም እንጂ ከቤት ጀምሮ ቅድም እንዳልኩት የጠብታ አምቡላንስ ሾፌሩና የሕክምና ሰዎችም እንደነገሩኝ የዚህ የምንወደው የኪነ ጥበብ ሰው የወንድማችን ህይወት ያለፈው ቤት ውስጥ ከሆነ እነዚህ ሊያግዙ የሞከሩ አካላትን
በዚህ ደረጃ መውቀሳው አይገባምና ይሄን ነገር ያነሳሁት መጋቢ አዲስ በቃ ለማጣራት ወይም ደግሞ የሆነ ነገር እንደው ግራና ቀኝ ለማየት በቃ ጊዜ ያጣን በቃ ወዲያው ወደ ውሳኔ ወደ ደቦ ፍርድ የሚሄድ ነገር አለ። እንግዲህ ከምን ይመነጭ መሰለህ? እኔ የመጀመሪያው ከድህነት ይመነጭ። ይሄን በደንብ በግልጽ መናገር አለብን። ለምንድነው አሁን እንደምታውቀው የሚዲያው ከፋይ ነው በተወሰነ ደረጃ። ዩቲዩብ ይከፍላል፣ ቲክቶኩም ያው ስጦታ ይሰጥበታል፣ ብዙ ነገር ይገኝበታል። ስለዚህ አሁን ሰው ገንዘብ እስካስገኘ ድረስ ምን ቸገረኝ? እንግዲህ ጤነኛ ህሊና፣ ሃይማኖታዊ ህሊና፣ ሰብአዊ ህሊና ገንዘብ ማግኘቱን ብቻ ሳይሆን ማን ነው የሰጠኝ፣ ለምንድን ነው የሰጠኝ ብሎ መጠየቅ አለበት። ይሄ ነው ትልቁ ጥያቄ። ለምንድን ነው የሰጠኝ? እኔ ሰይፉ ገንዘብ ብር ቢሰጠኝ ለምንድን ነው የሰጠኝ መጠየቅ አለብኝ። ይሄንን የሚጠይቀው ህሊና ይሞታል። በነገራችን ላይ አይኑ ጠፋ፣ ጆሮ ደነቆረ፣ እጁ ተቆረጠ፣ ሳምባው ኩላሊቱ ፌል ሆነ ምናምን እንደሚባለው ህሊና ፌል ይሆናል። ፌል ያደርጋል። ህሊና ፌል ያደርጋል እና ይኖራል፣ ከዛ ይሞታል። የሞተ ህሊና ይባላል። ህሊናው ሞቶ ሰውየው ግን ይኖራል፣ ይሞታል። በቃ አንዳንድ መኪና ይኸውልህ ሌላው ቦዲ ጥሩ የሆነ ሞተሩ የማይረባ መኪና አለ። አሁን በቃ ስታየው በንጽህና የተያዘ መስኮቱ በሩ ምናምን ነው፣ ሞተሩ ግን አደጋ ያለብን ነው ይችላል። አንዳንድ ሰዎች መልካቸው አምሮ አለባበሳቸው አምሮ ሞተራቸው የተበላሸ ሰዎች አሉ። ህሊናቸው የሞተ እንዴ በኃጢአታችሁ ሙታን በነበራችሁ ጊዜ ማለት ነው የሞተ ህሊና እኮ ማለት ነው። ኢየሱስ ክርስቶስ ከደቀ መዛሙርቱ አንዱ አባቴን ቀብሬ ልምጣሽ ፍቀድልኝ አለው። ምንድነው ያለው? ሙታን ይቅበሯቸው ነው ያለው። እንግዲህ በቀባሪና በተቀባሪ መካከል ንፍሮ የመብላትና ያለ መብላት ጉዳይ ነው ልዩነቱ። የተቀበሩ ንፍሮ አበላም፣ የቀበሩ ንፍሮ በልቷል። ህሊና ይሞታል። ስለዚህ ህሊና እንዳይሞት ይታከማል። እንደ ሃይማኖት በንስሐ ነው። እንደሌላው ዓለም ደግሞ ይቅርታ ማድረግ አንድን ጉዳይ በስልጣን ላይ ልትሆን ትችላለህ፣ በዝና ላይ ልትሆን ትችላለህ፣ ሀብት ላይ ልትሆን ትችላለህ። በዚህ ጉዳይ ይሄ ነገር ልክ አልነበረም አጥፍቼ አሁን ውጭ ሀገር አይተሃል። አንዳንድ ጥፋት ሲጠፋ ባለስልጣኖች ስልጣናቸው ይለቃሉ አይደል? ያ እኮ በፖለቲካው እንደ ሃይማኖት ወደቆ ንስሐ እንደማለት ነው። በቃኛው ህሊና ከሞተ ግን ምንም አሁን አንተ ህሊና ከሞተ አፈር ብላ ሰይፉ እያልኩ እንጀራ ከሰጠሁህ አፈር ብላ የሚለውን የሚሰማ ህሊና የለም፣ እንጀራ የሚጎርሰው አፍ ነው ያለው ማለት ነው። ወደኋላ ጭንቅላት ሞቷል። ጭንቅላት ካልሞተ ግን አፈር ብላ የሚለው ነገር ጭንቅላት ይገበነ ሆድህን ይዘጋዋል፣ ይቆልብ አልፈልግም ዞር በል ክብር ይበልጣል ብለን እና አሁን እኛ ድህነቱ የሞተ ህሊና፣ የቆሸሸ አይምሮ፣ የመነቸከች ነፍስ የዛገ ልቡና እንዲኖር አደረገ። በቃ ምን የገንዘብ ላገኝ ልጆችን ላሳድግ እንጂ እኔ ምን ቸገረ ምንስ ቢሉ የሚል። በሁለተኛ ደረጃ ይሄ እንደምታውቀው ሚዲያው ያሁኑ ሚዲያ የሆነ ቦታ ቢሮ ከፍቶ የሆነ ቦታ ስቱዲዮ ከፍቶ አይደለም። አሁን በዩቲዩብ በቲክቶክ አውስትራሊያ ጫካ ሊሆን ይችላል ለርሶኝ እሱና እግዚአብሔር ብቻ ናቸው የሚታዩት። ስለዚህ የሰውዬ ሰው አያገኘኝም ብሎ ይሉኝታውን አስቀድሞ ስለዘጋ እንደ ልቡ አሁንም እኔ ወደ ቅድሙ ነው የምሄደ። አሁንም ቢሆን ሃይማኖቶች ከሽፈዋል ነው የምለው። አሁንም ተጠያቂው ጫካ ውስጥ ነው፣ መንግስት አይደርስበትም፣ ፖሊስ አይደርስበትም፣ አንተና እኔ አንደርስበትም። ህሊና የሚባል ግን በውስጡ አለ። ህሊና በዚህ በመጽሐፈ መነኮሳት የሚባል አለ በቤተክርስቲያናችን ልቡና